ክፍል ራሷን ከሰራተኛ ክፍልና ባዛላት ማለት ነው። እንግዲህ እንደዚህ ነው። እንዳጋጣሚ 80 ካሬ አሪፍ ነው። እየወጣው ነው እንግዲህ ከዋናው ቤት እየወጣው ነው። ይሄኛው ደረጃ ነው ብዬሻለሁ። ከዛ ደግሞ ይሄኛው ያው ኦፕን ዳውን ማለት ክፍተት ያልኩት ካፒታል ኤፍ ተጽፎበታል ያልኩሽ ማለት ነው። ካፒታል ኤፍ ተጽፎበታል ኦፕን ዳውን ነው ምልሽ። ያው ይሄ ነው እዚያ ያኛው ህንጻ እንዳይገባብኝ ነው እንጂ ይሄ ኦፕን ዳውን ነው። መሬቱ ይታያል ያየሽ ነው። ያ ብረቱ ምኑ ወርቆ የምታየው ከዚህ እስከዚህ ያለው ክፍተት ከዚህ ክፍተት ከዚህ እስከዚህ ድረስ ያለው ክፍተት ይሄኛው ያው ደረጃው ነው። ይሄ ደረጃው ደረጃ መውጫ ነው። ይሄ ህንጻ ይሄኛው ግን ሌላ ቤቶች ናቸው። እዚህ ሌቭል ላይ ያሉ ናቸው። ግን ይሄኛው ኦፕን ነው። ያኛው ሌላ ቤት ነው። ይሄ የምታዩ ማለት ነው። እና አሁን ይሄ የምታየው ኦፕን ዳውን ወደ ላይ ስትወጪ ይኸው አየር ነው ብርሃኑ ማለት ነው። ሰማይ እንድታይ ብዬ ነው። አሁን ሰማይ አይታይሽም? ይኸው ሰማይ የፀሐይ ብርሃን አለው። ስለዚህ ይኸው ሰማይ ያለው ልክ እዚህ ጋር ስትገቢ የራስሽ ቤት ላይ ይችን ታያለች ማለት ነው። ይኸው የራስሽ ቤት ላይ ማለት ነው። ይኸው መልሽ ነው። ይሄ ነው ያንቺ እንዳጋጣሚ ኦፕን ዳውን ላይ ነው ያለው። ኦፕን ዳውን ማለት ከላይ እስከ ታች ኦፕን የሆነ ፀሐይ ብርሃን የሚያስገባ ማለት ነው። ያ መስኮቱ ያልኩሽ ይሄ ነው። ይሄ አሁን ይሄ መስኮት ያለው በውጭ በኩል ሲሆን የሰራተኛዋ ክፍል ሽንት ቤቷ ማለት ነው። ይሄ ያለበት መስኮት ነው። ይሄ ደግሞ የአንደኛው ምኝታ ሽንት ቤቱ ማለት ነው። ምኝታው ቤት ወደዛ ይታያል። እቺ እስከዛ ድረስ ትከለላለች። ያትቺ እስከዚህ ድረስ ትከለላለች። እንደዚህ ትመጣለች ማለት ነው። የራሱ ማለት ነው። ያው መስኮቱ ማለት ነው። ያው ይታያል መብራቱ ራሱ የዛኛው ማለት ነው። ከዛኛው ደግሞ የኪችኑ መስኮት ያው ቆጣሪ ይቀመጥበታል ያልኩሽ እቺ ማለት ነው። ያትጆና ደግሞ እንትኗ ገመዷ ማለት ነው የምትገባበት ወደዛ ያ ኪችን ነው ማለት ነው። ከዛ ውስጡ ወደዛ ስትሄጂ ያው ብርሃኑ ማለት ነው። ያው ብርሃኑ በጣም ብርሃን ነው። ምንም ጭልም ነገር የሚል የለም ቤትዬ። ያው እንዳትፈሪ። ያው አሁን እንግዲህ ምንም መብራት ሳይገባ እንደዚህ ብርሃን ከሆነ መብራት ሲገባ ደግሞ አስቢ። አሁን ይሄ መብራት ሳይገባ ነው፣ በዚያው ጨለማው ነው። ገና ኮንስትራክሽን ላይ ሆኖ ምናምን ያው ወደ ሳሎን ወጥቼ ልክ ወደ ኦፕን ዳውን ሲሄድ ማለት ነው። ይሄ ጠዋት ፀሐይ ነው። ጠዋት ፀሐይ አብርቆ ነው የሚለቃችሁ እና ይመከራልም ደግሞ። ይሄኛው ደግሞ የማታ ፀሐይ የሚያገኘው ጀንበርን አንቺ ቤቶኛ ማለት እቺ ጀንበር ነች። ይሄ ነጭ የሚያሳየው ያው ለዛ ነው ብርሃን የሚሆነው።